እንግዲህ ባለቤቴ እኔ እዚህ ስራ ከጀመርኩ ቀን አንስቶ ውጪ የተለያዩ ስራዎችን እያስተካከለ እንደሆነ ታውቃላችሁ። በዚህም ምክንያት እኔ ላይ ስራ እየተደራረበ ስለሆነ ማርኬቲንግ ኦፕሬተር ላይ አዲስ ሰራተኛ አስገብተናል። አሁን ከሷ ጋር ትውውቅ እናደርጋለን። ሰላም ነይ ወደዚህ። ያቺ አለቃችን አይደለች እንዴ? ልደት ለውራሽ ይፈልጋሉ። ይቅርታ፣ ምንድነው? ይህ አጋጣሚ ሊሆን ይችላል። እንዴት ናችሁ? ሰላማዊት ታሪኩ እባላለሁ። እዚህ ድርጅት ላይ በኃላፊነት እንድሰራ ስለተቀጠርኩኝ በጣም አመሰግናለሁ። እንግዲህ ዛሬ አርፍደን ስለጀመርን ትውውቁን ሌላ ጊዜ በሰፊው እናደርጋለን። አሁን ወደ ስራ እንመለስ። ሄሎ አለቃ። እንዴት እየሆነ ነው? ሁሉም ነገር እንደምንፈልገው እየሄደ ነው። አዲሷ ልጅ አስታወስካት? ፊቷ አዲስ አልሆነብኝም። ትላንት ልደትን ስንከታተላት ያገኘናት ልጅ ናት። ቀጣይ ፕላናችን ምን ላይ ነው? አሁን ትኩረት የምናደርገው የአብርሃም ፍቅረኛ ላይ ይሆናል። አብርሺ፣ አንዴ ላናግርህ። ይቅርታ አድርጊልኝ፣ ጊዜ ልሰጥሽ አልቻልኩም። እረዳለሁ አብርሽዬ፣ ነገሮች ግን እንዴት እየሄዱልህ ነው? የእህቴ ገዳይ ልደት ብቻ አይደለችም፣ ከጀርባ ሌሎች ሰዎችም አሉ። ቆይ እሱን በምን አወቅ? ትላንት እሷን እየተከታተልኩ እንግዲህ የሆነ ነገር አይቼ ነበር። ዛሬም እዚህ አዲስ ነገር ተፈጥሯል። የዳኒ ጸባይ ግን አብርሽ ልክ ነው ብለህ ታስባለህ? እንዴት? በተደጋጋሚ ለብቻው ከልደት ጋር ያዋለው። ኧረ እንደውም ያው ዳኒ አርፋጅ አርፋጅ ድረቢ